ይህንን ክሬም እዩት። የምን ክሬም ይመስላችኋል? እንዴት አደራችሁ? እንዴት ዋላችሁ? እንደየሰዓቱ አቆጣጠራችሁ ውድ ሀገሬ ልጆች የሁላችሁ 5 ሳንቲም ሳናባክን ብርቱካን ገዝተን እንዲሁም በልተን ልጣጭ ደግሞ ቤቱን ሽታውን ቀይረን እንዲህ አድርገን ደግሞ ወደ ክሬም ብንሰራና ብንጠቀም ምን ይላችኋል? ይህን ቪዲዮ ይዤላችሁ መጥቻለሁ። ለራሴ ስለጠቀመኝ ወይም ለእኔ ስለጠቀመኝ ለእናንተም ይጠቅማቸዋል ብዬ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አለኝ። የሁላችሁ የሎሚ ልጣጭም ሆነ የብርቱካን እንዲሁ አታባክኑ ባካችሁ። በይበልጥ አገር ቤት ያላችሁ ነው የምላችሁ፣ ምክንያቱም አይቻለሁ እዛ ሲጣል። ያው ያንን በቀደም ስጎ ስሰራ ቤቱ እንዲሸትልኝ ሽንኩርት ምናምን ስለሸተተ እንዲሸት ብዬ ቀቀልኩት ብርቱካን ነበር፣ ታስታውሳላችሁ። እሱን ተጠቅሜያለሁ። ግን ይሄ ደግሞ ለምን ይጠቅማል ብትሉ ገላችን በአጠቃላይ ሁሉ ሰውነታችን እንዲህ ማድረግ እንችላለን። ባለፈ ጊዜ ያያችሁት ካላችሁ ሰርቻለሁ። ሁል ቀን ነው የምሰራው፣ ምክንያቱም ብርቱካን ሁል ጊዜ ነው የምንገዛው የምንጠቀመው ማለት ነው። መቼስ ሎሚና ብርቱካን የሌለበት ቦታ የለም። እና ይሄንን ያውላችሁ እንዲቀቀል ልታረጉና ምንም ዘይት ምናምን ሳታረጉ ትፈጩታላችሁ። ከፈጫችሁት በኋላ ፍሪጅ ውስጥ አስቀምጡና ገላችሁ ስታጠቡ ገላችሁ ላይ ትቀባላችሁ። እንዲሁም ደግሞ እጃችሁ አሳ ስትነኩ ወይም እጃችሁ እንደኔ ጓሮ ጭቃ ምናምን የምትነኩ ከሆነ እና ሌላም ለእግራችንም ጤንነት ይጠቅማል እና የማይጠቅም ነገር የለም ብዬ ይሄን ደግሞ ይዤላችሁ መጥቻለሁ። ቪዲዮውን እንደምትወዱት ተስፋ አለኝ። ጊዜያችሁን ወስዳችሁ ለተመለከታችሁልኝ አመሰግናለሁ። አገራችን ሰላም ያርግልን። ቻው ቻው።